አንድ ለፊሉ እሺ አዘንክልኝ አዘንልህ እሺ ያሸናፊነትና እንት ይለፍ የመለስከው ወጋ ከወዝ አዲስና ከታደሰ ኪንግስተን እሺ ከወይንሸት አስፋውና ከእናት ፋንታው አባይዶ አንተ ማጠይ እንደዚህ ኩልካ ሶስቱ አይነ ሶራን ተገጩ አንዷ ሞተች ሲባል ኢትዮጵያ ውስጥ አንድ አካል ጉዳተኛ ስራ ማግኘት በጣም ከባድ ነው። ገድልሽ አጋግድ በ2 ደቂቃ ኢንተርቪው ስራ ታገኛላችሁ። ገዜ ለኔ ብዙ ነገር ነው። በኖርንባቸው 8 አመታት ማስታውሰው አመት ፍቃድ የወጣው 2 ነው። ሙባረክ አሊ ይባላልው የብስራት ፕሮሞሽን ባልደረባና የጣፋጭ መዝናኛ አዘጋጅ ነኝ። ስለ ስኬት የተወሰነ ነገር ንገረኝ። እንዴት እንደተዋወቃችሁ እንዴት ትዳር እንደመሰረታችሁ የተወሰነ ነገር። መስኬ በጣም ሞዳት ባለቤቴ ነች፣ የልጆቼ እናት ነች። ያው በስኬት ጀርባ ሁሉ ጊዜም ቢሆን ቤተሰቦች ናቸው የሚኖሩት። የመጀመሪያዎቹ ሲሳካልህም ስትጎብጥ አይሉ ሀዘንህም ደስታም መጀመሪያ የሚደርሳቸው እነሱ ነው። የበለጠ ደግሞ ሀዘንህ ችግርህ ዱላ የሚደርሳቸው እነሱ ናቸውና አመሰግናለሁ። እንኳን አብሮ ደስ ያለን ማለት ፈልጋለሁ። እሱ አብራ ነበረች፣ ቦታው ላይ አብረን ነበር። ይሄንንም በማየቷ በጣም ደስ ይለኛል። እሷ እንደሱ ፈልጌ ነበር፣ ተሳክቶልኛል። በቦታው ላይ የተዋወቅነው አዲስ አበባ ዩኒቨርሲቲ የመጨረሻ ዓመት ተማሪ ያለች ጓደኛዋ ነበረች። ለኔ ጓደኛዬ ማዛ ትባላለች፣ ማዛ መላኩ። እሷ አማካኝነት ነው የተዋወቅነው። ከዛ በኋላ ያው እንዲህ ጓደኛሞች ሆነን ቀጠልን። እህትና ወንድም ከነሱ ጋር እንገናኛለን፣ ሻይ እንጠጣለን። እንዳልኩ ቀዳሚ ጓደኛዬ ማዚ ነች እና ያው ማዚን በማግኘት ሰበብ ከሷ ጋር እንገናኛለን። በኋላ ግን ፍቅር ደግሞ እየነጠለ ያመጣል መሰለኝ። ምን ጥያቄ ያለው ብቻ ከተባረቀች በኋላ አላፈናፈንኳት፣ ወዲያው ነው ተሳካልኝ። አመት አልቆየንም። ከዛ በኋላ ስንጋባ ደስ የሚል ህይወት እያሳለፍን ነው። ደስ ይላል በጣም። ጥሩንም መጥፎንም ጊዜ አብረህ ከባለቤት ጋር ስታሳልፍ ውጤታማ ትሆናለህ። አንተም ስለምታውቀው ይሄ ብዙ የሚነገር አይደለም። ይሄን ትዳር ያላቸው ሰዎች፣ ልጆች ያሏቸው ሰዎች፣ በይበልጥ ደግሞ ስኬታማ ህይወት ውስጥ ያሉ ሰዎች ያውቁታል። በትዳር ውስጥ ግጭት የለም ማለት አይደለም። ነገርና ነገር ይጋጫል እንኳን ሰውና ሰው። ይሄንም ጥያቄ የለውም። ያው ነገሩን የምታስተካክልበትን ነገር ማወቅ ነው። በጣም ይሄን ነው ለለምጭ። ደስ ይላል በጣም። የሰርጋችሁ ዕለት በጣም ያስደነቀኝ ነገር ሴት ሚዜ ነበረ። አዎ አየህ፣ የዛ ጊዜ እኮ ፍቅራችንም ሁሉ ነገራችን እኮ ብዙ ነው። መለኮ ለዛ ልክ የለው ከሚጻፉት ጽሁፎች በላይ ነው። የኔ የነበረች ሴቷ ሚዜ ገርሞኛል በጣም። አዎ እኔ እስካሁን ማላየው ነገር ነው ነገር ለመጀመሪያ ጊዜ። አዎ ሴት ከዛ በኋላ ራሱ ነው ወንድ ሙሽራ አንተ ነህ። አዎ ሚዜ ነበረች የኔ። እንዳንለያይ እንፈልግ ስለነበረ ታሪካችን እንዲሆን ስለንፈልግ ስለነበር ነው። ከኔ ደስ ይላል በጣም። ያው እሷ ቤተሰቦች በኩል በእኔም ቤተሰቦች በኩል ጥያቄ ነበር። ለምን ያው ማንቀበለው ጉዳይ ሆኖ እንደዛ አለፈ። ጥሩ ነው በጣም ደስ ይላል። ጥሩ ኤክስፒሪየንስ አለስ ብለውኛል በጣም። መኪናችሁም ተዘረፈ ደግሞ። የተከራያችሁት መኪና ምንድን የሆነው? አንተ የሱ ጊዜ ማአት ነበር። አንደኛ ማታ መኪናው በቆመበት ተዘረፈ። ከዛ የራሱ ጉዳይ ምናምን ብዬ እንግዲህ ዳሽቦርድ ነው እዛ ጊዜ ቀላል ብር አይደለም ግን በጣም ራሴ ለመርሳት ሞከርኩ። ከሱ ደግሞ በጣም የሚገርመው ኮተቤ ነው ያለው 6 ኪሎ የተከራየሁበት ቤት የሰርግ ጫማዬን ረስተውት መጥቷል። መኪናው ወጥቶ ልንወጣ በጣም በቃ እንትን ይለኝ ወደ ሚዜ መኪናነት ታስባ የነበረችው እቃ መላላሽ መኪና እንድትሆን ተደርጎ ሌላ መኪና መጥቶ አመሰግናለሁ ባያ ለዚህ እድል። ስለ ገድልሻ ለመናገር ገድልሻን የተዋወቅኩት በአንድ ቀና ሰው አማካኝነት ነው። ምን አለችኝ፣ ስራ አለ እና ኢንተረስትድ ከሆንሽ ገድለ ሚካኤል የሚባል ሰው አለ እንደዚህ ስትለኝ፣ እንዴ ተራፋለሁ እሺ ምናምን አልኩኝ። መድረክ መሪነት ነበረ፣ 2 ሆነን መድረክ እንመራለን። አንድ ትልቅ ዝግጅት ነበር። ከዛ ተባብለን ቀረሁበት። ከዛ ከአገር ውጭ ነበር የወጣሁ። ከሄድኩኝ በኋላ ደወለ፣ ሞከረ፣ አልሰራም ስልኩ። ከዛ ከ1 ወር በኋላ ነው ወይም ከሳምንት በኋላ ገድልሻ እንዴት ነህ? በጣም ይቅርታ ስለቀረውኝ ፕሮግራሙ ላይ እና እንግዲህ ስመጣ እናወራለን አልኩት ማለት ነው። ተመልሼ መጣሁኝ።
እና በሚገርም ሁኔታ ኢትዮጵያ ውስጥ አንድ አካል ጉዳተኛ ስራ ማግኘት በጣም ከባድ ነው። ገድልሽ አጋግድ በ2 ደቂቃ ኢንተርቪው ስራ ታገኛላችሁ። ስራ ስል ሄድኩኝ። ከዛ አንድም ይቅርታ ለማለት ሁለትም ደግሞ ምንድነው የምንሰራው ነገር እንደዚህ ከዚህ በኋላስ የሚለውን ለማውራት ነበርና ዘቢብ ደህና ነሽ? ደህና ነኝ። እንደዚህ አልጠበኩም ነበር ነው ሰው ቀርታችሁ አሳዝናችሁበት ግን በጣም ይረዳል ሰው እና ከቆምንበት ነው የቀጠልነው። ልክ እንደሚያቀኝ ሰው ማለት ነው። ድሮ እንደምንተዋወቅ ነው ያወራነው። አቀድን። ከዛ በኋላ ቀጥታ ወደ ስራ ገባሁኝ እና የጣፋጭ መዝናኛ ተባባሪ ሬዲዮ ሆስት ነበርኩኝ አብሬ ከገድልሻ ጋር 2 አመት ሰራንና እሱ ብቻ ሳይሆን ከገድልሻ ጋር በጣም ብዙ ስራዎችን ሰርተናል። ብዙ ነገሮችን ተምሬያለሁ። አሁን ብስራት ፕሮሞሽን ውስጥ በቋሚነት ከሚሰሩ ሰራተኞች መካከል አንዷ ነኝ እና ከዛ በተጨማሪ ግን የገድልሻ ጓደኝነቱ፣ ቤተሰብነቱ በጣም ይበልጥብኛል ከሁሉም ነገር እና ቀና ሐሳቢነቱ ይበልጥብኛል እና እንኳን ደስ ያለ በድጋሚ ገድልሻዬ። እኔ ነግሬሃለሁ 1 አመት ሙሉ እንደማከብር ይሄንን ከ1 አመትም ይበልጣል። ሁሉ ጊዜ አንተን ሴሌብሬት እንደማደርግ ወይንም አንተን ሁሌ እንደማስታውስና እንደማነሳ በስራዎች ለንደን ሄደ ስኩል ወርልድ ፎረም ላይ ኢትዮጵያን ወከለ ሄደሃልና በውስጤ ትክክለኛው ሰው አካል ጉዳተኞችን ለመወከል ገድልሻ ነው ብዬ ነው ያሰብኩት ብቻ ሳይሆን ትክክለኛው ምርጫ ነበርና በጣም ነው ደስ ያለኝ ከልቤ ማለት ነው። በጣም ነው ማመሰግነው። ከሁሉም ሰራተኞች ወይም ቀጥረህ ካሰራሃቸው ሰራተኞች እማትረሳው አለ ከልብህ የማይወጣ ሁሌ ስታስታውሰው በሆነ ነገር የሚያስገርምህ ወይ ብቻ በሆነ ምክንያት እማትረሳው ሰራተኛ? ሁሉንም አረሳቸው። በአጋጣሚ ከኔ ጋር በጸብ ተለያይቶ የወጣ ሰው የለ። አንተም እንደምታውቀው በጣም በተቻለ መጠን ከተቃቃረን እንኳን ረጅም መንገድ ለመምጣት ሞክራለሁ። ከተለያየንም በኋላ ሰላም ምንድነው እውነት ደግሞ ተመልሶም ይመጣል ሰው። ምንም ጥያቄ የለም። እሱ እንዲሆን ሰው ያያዝ ትችላለህ ይሉሃል እንደው ጓደኞች እኮ ልበል እንጂ ጓደኞች አረ ደሱ ነገር ሰው እነሱ ብዙ ይላሉ። ያው ግን የምራው እንደዛ ሞክራለሁ በጣም። ይሄ በሌላውም ላይፌ ነው ከጓደኞችም ጋር ከአቅሜ በላይ ካልሆነ ተቃቅሮ መቅረት አልፈልግም። ጥሩም አይደለም። አንተ ነው የምትጎዳው ነገር ማንም ማለት ነው። ስለዚህ ቢያንስ በቃ ነገሩን ስሙዝ አድርገህ መለያየትም ካለበት ለያያለ። ከዛ ግን ስትገናኝ ጥሩ መሆን አለበት። ስትናደድ እኮ ግን የምትመለስ አትመስል። ከዛ ነው የምትመለስ። እናት ከሆነ አመት ወዲያ ያመጣሁት ባህሪ ነው ታውቃለህ። ከሆነ አመት ወዲያ ያመጣሁት ባህሪ ነው። አሁንማ በጣም ነው ከተናደድኩ ይነስረኛል። እና ጥሩ እንትን አይደለም እሱ። ግን ቅድም እንዳልከው ሁሉንም አረሳቸው በቀን ሳላስታውሰው ግን ማላድረው ገዜ ነው። ገዜ ለኔ ብዙ ነገር ነው። በኖርንባቸው 8 አመታት ማስታውሰው አመት ፍቃድ የወጣው 2 ነው። አንድ ሳምንት ነው። ከሱም 4ቱን ቀንና አንደኛው እንደውም 3 ቀን ነው እንደዛ ከኔ ጋር አብሮ አሳልፏል። በተረፈ በየቀኑ ከጧቱ 12 ተኩል ወይ 1 ሰዓት እስከ ምሽቱ 2 ሰዓት አብረን ከየትኛውም ቤተሰቦቼ ከየትኛውም ሰው በላይ ማገኘ የነበረው እሱ ነው። ያጣሁትም በድንገተኛ አደጋ ነው። ስለዚህ እኔ ገዜ ማስታወስ አሁንም ኢቭን ላንተ ሳውራህም አልችልም። ባይዘ እንደዚህ አይነት ኢንተርቪው ላይ ወደ መጥፎ ስሜት መግባት አልወድም አልችልም። ጠንካራም ነኝ ብዬ ነው ማለት የገዜ ጉዳይ ግን አሁንም ልብ ውስጥ እንትን ያደርጋል። ሁላችንም አሁን ልጅ ነው። በጣም አንባቢ ነው። ብዙ ሊሰራ የሚችል ሰው ነው። ከኔ ጋር መቆየት አይጠበቅበትም። ብዙ ሌላ ቦታ ሊሰራ ይችል ነበር። ኦነስት መሆኑ ነው ያኖረው ምናምን። እግዚአብሔር ነፍሱን በአጸደ ገነት ያኖር። ገዜን መቼም ማረሰው መቼም ገድልሻኛም አንረሳውም በእውነት። እኔም በጣም ሁሌ ነው የማስታውሰው። ነፍሱን በአጸደ ገነት ያኖር። ሁልጊዜም የሱ ነገር ሲነሳ የመኪና አደጋ በጣም ለብዙ ሰዎች እንዴት መጥፎ ነገር እንደሆነና ጥንቃቄ ማድረግ እንደሚያስፈልግ በጣም መልእክት መተላለፍ ያለበት ይመስለኛል። ብስራት ፕሮሞሽንም ሁልጊዜ ይሄን ነገር አጽንኦት ይሰጣልና እባካችሁ መንገድ ስትሻገሩ፣ ሹፌሮችም ስትንቀሳቀሱ እንደዚህ አይነት በቃ የማታስቡት አይነት ነገር ስለሚመጣ ጥንቃቄ ያስፈልጋል ማለት ነው። እሱ ትራውማ ግን ምን አድርጎኛል መሰለ? የዛሬ 3 አመት ወይ 2 አመት 3 አይነ ስውራን ሴቶች ይገጫሉ።
የዩኒቨርሲቲ ተማሪዎቹ በጣም እና ነው ኮዲም ነው። በአጋጣሚ እኔ በስልክ ማቃት ልዕልት የምትባለው ልጅ እኔ ያቺኛዋ ልጅ አላውቃት ሟቿን አታውቃት እኔ ማላውቃትም ባይዘው ግን እንኳን አላወቃት ይሉኝ እና ልዕልትንም አንድ ቀን ነው እኔ ከዛ ፊት በስልክ በእርግጠኝነት ያገኘኋት ወይ ደግሞ በስልክ ነው ወይ በአካል እኔ አላውቅም ብቻ እሷን ግን አውቃታለሁ። ሶስቱ አይነ ስውራን ተገጩ አንዷ ሞተች ሲባል እና ሞተች ያሉኝ መጀመሪያ እሷ ነው። ኦኬ አንተ የምታውቃት መጥፎ ፓርት ሬዲዮ ልገባ 20 ደቂቃ ቀርቶኛል። ራሴን ሳትኩ ታምናለህ? ለሆነ ደቂቃ ራሴን ሳትኩ። አሁን ከልጅቷ ጋር የጠበቀ ግንኙነት ኖሮ ምናምን እንደነገርኩ ከአንድ ቀን በቃ እኔ መኪና አደጋ በጣም እንትን ውስጥ ይከተኛል ብታይ በጣም አሁንም ድረስ ምክንያቱም እኔ ገዜ ሲሞት እኮ ከባድ የፖለቲካ ክርክር እያወራን አንድ ቆይ አውጥቼ ልምጣና እንቀጥለዋለን ብሎ መኪና ከፍቶ ወርዶ ሲሻገር የተገጨለ እና እስከሆነ ጊዜ ድረስ ቀዳሚ የሚባል ቀን በጣም ያስጠላኝ ነበር። ሰው ትንሽ ሲያመሽ የሚመለስ አይመስለኝም ምናምንና ከባድ ተናለው እና የመኪና አደጋ ሶሪ ነው የምልህ። ደም ከዛ በፊት አብረን መጥፎ ነገር ምንድነው መሰለህ ታህሳስ ላይ የዛኑ ዓመት ይመስለኛል አብሮ ከዛ አንድ ዓመት በፊት የመኪና አደጋ አብሮ ደርሶብን ነበር። ሙባረክ እየነዳ ኦኬ አብራችሁ? አዎ ገዜም ነበር? አዎ እሱ ከኋላ ነበረ። ሌላ ህፃን ልጅ ነበረ ጓደኛችን ነበረች። ቀጥታ ሃይገር መጥቶ እዛ በሌላ በኩል ያለው ላይ ወጣ እና በምን እንደዳንኩ ታውቃለህ? እኔ ኮንሺየስ ነኝ። ሹፌሩ መስኮት ጋር ተያየ ዘሎ ደስተሽ ተስፈንተርክ በሊንክ አንዱ ያዳነኝ ይመስለኝ እሱ እንግዲህ ያው ብላይንድ ኮንሺየስ ነው እኮ ያው አምንም የቆመበት ጥንቁቅ ነው። ለዛ ፈጣሪ እንዳለው በጣም ያሳዝናል። ግን በመጀመሪያ በኃይልሻ ባያ በአፍኪ መዝናኛ ስም ይህንን እድል ጓደኛችንን ወንድማችንን የምናመሰግንበትን እድል ስለፈጠርክልን እጅግ በጣም አድርጌ አመሰግናለሁ። ሙባረክ አሊ ይባላለው የብስራት ፕሮሞሽን ባልደረባና የጣፋጭ መዝናኛ አዘጋጅ ነኝ። ስለ ገድልሻ ለመናገር እንግዲህ ያው ከዳግማዊ ምኒልክ ሬዲዮ ክበብ ተነስተን እስከ ጣፋጭ መዝናኛ ድረስ ብዙ ፕሮግራሞችን ሰርተናል። ወንድማማቾች ነን፣ ቤተሰብም ነን። ቤተሰብ ለቤተሰብም እንጠያየቃለን። አሁን በቅርብ ጊዜ በተካሄደው የስኮልስ ወርልድ ፎረም ላይ ገድልሻ እጩና ተሸላሚ በመሆኑም ምክንያት እውቅናውንም ስላገኘ እጅግ በጣም ደስ ብሎኛል። ይህንን ውጤት ማየት ለኔ በጣም ብዙ ነገር ማለት ነው። በጣም ደስ ብሎኛል ገድልሻ በድጋሚ ማለት ካለሁበት ሁኔታ አንፃር አብረንም ስላለሆነን ብዙ እድሎችን አላገኘሁኝም። እንኳን ደስ አለህ ምልበትና አከብራለሁ፣ ወዳለሁ፣ አመሰግናለሁ። ሞመንት ኦፍ ትሩዝ እንጫወታ። እሺ ነው ምን ችግር አለ? አረና ቀለል አድርገህ እሺ ከዩቲዩብ እና ከቲክቶክ ዩቲዩብ እሺ ቀለል ማለት እንጀምር ብዬ እና በፈለክና የፈለክ ስንት ይለፍ ይኑር አንድም አይኖረኝ እውነት ይሹ አይዞህ ቀለል ያሉ ናቸው። አሁን ከጥሬና ከክትፎ ሁለቱም ትወዳለህ? ጥሬ እውነት እሺ ከሬዲዮና ከቲቪ ሬዲዮ እሺ ከጋዜጠኝነትና ከሙዚቀኝነት ጋዜጠኝነት እሺ ምክንያቱም ሙዚቀኝነትን ኦሬዲ ገድዬ ቀብሬዋለሁ። ስለዚህ ነው እንጂ በነፍሴ የምወራረድለት ነገር ሙዚቃ ግን አሁን አልመርጠውም። አሪፍ ከአብነትና ከጎሳዬ ገና ጅማሬ ነው። አብነት ወሰንክ እሺ ምክንያቱም ትዝታዎች ያሉ ብዙዎች አብነት ውስጥ እሺ ከሸገርና ከብስራት ሸገር እሺ አይ ምንም እንትን የለውም። አረ ምን ያልከኝ ይቅርታ ይደገምልኝ። አይ ምንም ከሸገርና ከብስራት ብያለሁ። ሸገር በል ወደ ቀጣዩ እንሂድ። እሺ ከወዝወዝ አዲስና ከታዲያስ አዲስ ድገመድ። ከወዝወዝ አዲስና ከታዲያስ አዲስ ኪንግስተን እሺ ተሸልሟል። በነገራችን ላይ አሁን በቅርብ በጣም ደስ ብሎኛል። እሺ ከአባይ ቲቪ እና ከኢቢኤስ ቲቪ በነገራችን ላይ አለመመለስ ይቻላል። አለምን ሁለቱንም አልፈልግም ማለት ነው። ሁለቱንም አልፈልግም ማለት ሁለቱንም ምርጫ ሁለት አንዱ ነው መምረጥ ያለበት። ያለዛማ ከምንና ከምን ለምን እልሃለሁ እንዴ? ሁለቱንም ባልመርጠው ሲያነገ ሁለቱንም ካልፈለግሽ ያንስ አንዱ ነው። እሺ ኢቢኤስ ኢቢኤስ
እሺ ከአንድ ድምፅና ከጣፋጭ መዝናኛ ፋታ አገኘ ብዬ ነበር። እንደውም ይሄ ቀለል ይላል እኮ ከአንድ ድምፅና ከጣፋጭ መዝናኛ። ሁለቱም ተመልካቾች የራሱ ፕሮግራሞች ናቸው። ናከኝ በጣም ናከኝ መጀመሪያ። እሺ ቆይልኝ ችግር እሺ ከአሸናፊነትና ከአዲስ መንገድ ሁለቱም የጓደኞቹ ፕሮግራሞች ናቸው። አካል ጉዳተኞች ላይ የሚያተኩሩ የሬዲዮ ፕሮግራሞች ናቸው። እሺ ከመናከም ከአሸናፊነትና የኔ ዓለም ካሳውን ፕሮግራም ነው። ከአዲስ መንገድ የተስፋዬ ገብረ ማርያም ፕሮግራም ነው ደግሞ አዲስ መንገድ። ኧረ በእናትህ ችግር የለውም ማለት እንትን እኮ ነው የሆነ ማለት የምትሰማው ወይ ደግሞ የሚያጋጥም አጥ ምን አገባ አንተ ማን አብራራ አሸናፊነት። እሺ ከቴዲ ማክና ከአበጋዝ አዎ ከዳኝነትና ከጠብቅነት ጠበቃ ከምትሆንና ዳኛ ከምትሆን አንድ ክስ ቢቀርብልህ ግን አለመሆን ለምዶ ከሁለት አንዱ ምርጫ እኮ ሞመንት ኦፍ ትሩዝ እኮ ያ ነው ፍሉስ ስላለው ጥብቅና። እሺ ከማዲንጎና ከታምራት ይሄ መመለስ አለብን። ኧረ መልሳለሁ። ብዙም ይከብድ አይደለም። አይ አይከብድ። ታምራት ደስታ። እሺ ወዳጄ። እሺ ከደጃፍ ፖድካስት እና ከሐምለሰድ ፖድካስት ደጃፍቲ። እሺ ከባያ ጨዋታና ካፍኪ መዝናኛ የባያ ጨዋታ የራስህ ነው ፋራ አንተ ማካስመረጥ ግን አንተ ማመጣጣ ወንድ ነው ዲገምኛ። እሺ ከኤፍሬም እና ከነዋይ ኤፍሬም ታምሩና ኤፍሬም ታምሩ። እሺ ከእማዋይሽ ዘውዱና ቀጥሎ ማን እንደሚመጣ መገመት ትችላለህ። መስታወት አራጋው ሙቲ እማዋይሽ። እሺ ከኩኩና ከነጻነት ኩኩ። አይ እነዚህ ቀለውሃል። እሺ ከኳስና ከአትሌቲክስ ጎበዝ። እዚህ ላይ እንደራደርም አይደል? አይ አላልኩም። እሺ ከወይንሸት አስፋውና ከይናት ፋንታውቤ። ኧረ ባይዶ አንተ ማጠይቅ እንጂ እንደዚህ ኩልካ። አይ እናትዬ በቀደም ስላገኘው እኔ እኮ ደስ የሚለኝ ነው። እሺ አንድ ይለፍ ይኑር። እሺ አዘንክልኝ። በቃ እዘንልህ። እሺ የአሸናፊነትና እንትን ይለፍ የመለስከው በቃ አጀብ በቃ ፈቅዳል። እሺ የእናትን ምረት አይ ወይንሸት ምረት። እሺ እናትን በቀደም ሰላም አግኝቻታል። እሺ እኮ ስለዚህ ወይኗን መረት። እሺ ከአባና ከትዕግስት ከአባና ከትዕግስት አባ ደሳለኝ ነው። ትዕግስት እውነት። ኦኬ እዚህ ጋር እኔም ገርሞኛል። አይ መብት አይደል? መብት ነው። ለምን ጋር ለምን ትላለህ? ሳስበላ ነው። ኧረ እባክህ። እሺ ይሄኛው ይቀልሃል ብዬ አስባለሁ። ከይርዳውና ከተሾመ አሰግድ። ይርዳው ጤናውና ተሾመ አሰግድ እንደሚቀለኝ በምን አወቃት? እንዲሁ ሳስበው አይቀለኝም። ማን ነው የሚሰማኝ? ማን ነው ማለት ዩቲዩብ ማን ነው በቃ አቀሲር ተሾመ ሁለቱንም። እሺ ይርዳው ጤናው። እሺ አብዛኞቹ መልሳቸዋል። ኪስ ውስጥ አሁን ምን አለ? ቀለል ያሉ ጥያቄዎች ናቸው እነዚህ። ምን አለ አሁን ኪስ ውስጥ? የሆነ ብር ብዙ ጊዜ የምትይዘው። እሺ ከ2000 ይበልጣል? ኧረ እኔ አላውቅም። ኧረ እኔ እነሱ እኔ ቁጥር ላይ አሪፍ አይደል? ኦኬ ዝም ብለህ ነው የምትይዘው? ኦኬ እሺ ሌላ ምን አለ? ቁልፍ? ኧረ እኔ እንጃ። ቁልፍ? እሺ ስልክ እናውጣው? የለም ስልክ አትይዝም? አይ ሰጥቻለሁ። አሃ አውጥተህ ለአንተ ፕሮግራም ሲል። እሺ ሌላ ምን ትይዛለህ? ከባድ ፕሮግራም ሲል ማየት ይቻላል። እንደምንድነው ማየት ይቻላል። በቃ ምንም የለም። እሺ ጥሩ። ማታ ከመተኛት በፊት የምታደርገው አንድ ነገር? አጸልያለሁ። እውነት በፍጹም የማረሳው ድሮ በምቀመቀበት ዘመን እንኳን አረሳም እንኳን። እሺ ስለ አካል ጉዳተኞች አሁን ተመጻደቅኩ እንዴ? ኧረ ጥሩ ነው እንጂ ያደረከውን ነው። አረሳም እንዴ? ደግሞ እኮ ጥሩ እንትንም ነው
እውነቱን ለመናገር ሌሎች እንዲያደርጉትም ማነሳሻ እኮ ነው አይደለ? ስለ አካል ጉዳተኞች መብቶች፣ ድንጋጌዎች ከዚህ ጋር ተያያዥ ጉዳዮች ላይ በተመለከተ አገራችን ላይ ተስፋ ታደርጋለህ? ወደፊት ጥሩ ነገር ይታያል? ጅምሮቹ ደስ ይሉሃል? እኔ ምንም አይደል የሞመንት ትሩዙ አካል ነው እንዴ? ይሄ አይደለም። ይሄ እኮ ደረቅ ጥያቄ እኮ። አይ እርግጠኛ ተስፋ አደርጋለሁ። ለጨዋታው ነው በጣም ተስፋ አደርጋለሁ። ባይሉን አንድ ልንክደው የማይገባ ነገር አለ። ለምሳሌ የኮሪደር ልማቱን ብናነሳ ያየኋቸው የምንደሰትባቸው ነገሮች አሉ። እንደውም በቀደም ኢቲቪ ላይ አንድ ኢንተርቪው ላይ በጣም ፖለቲከኛውን ከያለች ነበር ጓደኛዬ አይደለም። እኔ የማውቀውን አለመናገር አልችልም። በቀዳማዊት እመቤት ኦፊስ የተከፈተውን ትምህርት ቤት ሳይ በጣም ደስታ ይሰማኛል። ግን ደግሞ ተስፋ የምቆርጥባቸው ጉዳዮችም አሉኝ። የአካል ጉዳተኞች የተጠቃለለ ሕግ ይወጣል ከተባለ 6 ዓመት አለፈው። አቤት ለወርክሾፕ የሚወጣው ብር ብራዘር በቃ አሁን ቢያወጡት እኮ ብዙ በህጉ ልንጠቀም ይገባን የሚያስፈልገን አካል ጉዳተኞች አሉ። በስራ በትምህርት በጣም ይጉላሉ እና ከመንግስትዬ እንጠብቃለን። ቅድሚያ እንዲሰጠው ትፈልጋለህ? ይሄኛው ጉዳይ ነው ቅድሚያ አይደለም፣ በቃ ዋናው ጉዳያችን። ከዚህ በኋላ ሌላው ትንሽ ይዘግ ይከፈለግ የተቃለለው መብት ግን ምክንያቱም ይሄን ስታስቀድመው ራሱ ይተለተላል። አየህ ዋናውን ነገር ማስቀደም ነው እኮ። በጣም ደስ ይላል። ምን ታቀዳለህ ወደፊት? የመጨረሻ ጥያቄ ነው በልሽ። ምን ቅዳለ? የምር ባይልሽ እኔ አሁን መስራት ላይ ነው ያለሁት። ደግሞ አሁን እግዚአብሔር ቢፈቅድ አዳዲስ ፕሮጀክቶችን ጀምራለሁ። የሚቀጥለው ዓመት እቅዴ መስራት ነው። በተለያዩ ጉዳዮች ላይ አዳዲስ ነገሮችን ማምጣት፣ አዳዲስ የስራ ፈጠራዎችን ማምጣት። ሁሌም እንደምልህ የሬዲዮ ፕሮግራማችንን ወደ ፖድካስት ማሳደግ፣ ግን ደግሞ እኔ በኮሚኒኬሽን ስራዎች ላይ እንዳንተ አይነት በጣም ጀግና ትንንሽ ወንድሞች ማምጣት ከቻሉ ሰዎች እድለኛ ከሆኑ ሰዎች አንዱ ነኝ። በቃ አሁን እንዳንተ አይነት ሰው ካለ እኛ ደግሞ ሌሎች ማስተር የምናደርግባቸውን ነገሮች መስራት ይኖርብናል እና እሱን ማድረግ ፈልጋለሁ። ያው የአንተ ዩቲዩብ ገና መጀመሪያው ስለሆነ እዚሁ አንተ ዩቲዩብ ላይ በአንድ ሌላ ጉዳይ በጣም በቅርቡ መልሰን እንገናኝ ይሆናል ከጠራኸኝ። ግን በጣም የምፈልገው አሁን ካቀድናቸው እቅዶች አሁን የምታየው ስቱዲዮ እየገነባ ነው ያለ ነውና ዩቲዩብ ለሚጀምሩ እንደ በኃይሉ ለሌላ አካል ጉዳተኞች ከሆኑና ስራዎቻቸው ጥሩ ናቸው፣ ማህበረሰብ ይጠቅማሉ ብለን ካሰብን ቢያንስ እስኪቋቋሙ በነፃ መስጠት ነው። ገባህ? እኛ ለዚህ ስቱዲዮ በጣም ብዙ ብር ነው የምንከፍለው፣ ከ40 ሺህ ብር በላይ። ግን እኛ ቢያንስ እየታገልን ከሆነና ማድረግ ከቻልን ሰዎች እንዲጠቀሙ አካል ጉዳተኞች ችለው የሚገለሉበት ሚዲያ እንዲኖር አንፈልግም፣ አይኖርም። ምክንያቱም አሁን እኔ ሬዲዮ ፕሮግራም ከጀመርኩ በኋላ አንተ ጀምራል፣ ሌሎቹም ጀምረዋል፣ ተችሏል፣ ይቻላል። ግን ቤተሰቡን ማስተዳደር የሚችል የሬዲዮ ፕሮግራም ፕሮዲውሰር እንዲኖር እንፈልጋለን። እኛ በጊዜው አላስተዳደርንም፣ ምክንያቱም በጣም ተቸግረናል። አረ ወይ ካልሆነ ለምን አተውም ተብለህ ሊሆን ይችላል በባለቤቶቻችን ምናምን። ግን አሁን የሚሰራ የሚያበላ መሆን አለበት። እኔ አካል ጉዳተኞችን የተመለከቱ ፕሮግራሞች የሚሰራ አንድ ማህበረሰብ ሬዲዮ ይቋቋም እንላለን ሁላችንም ስንሰራ አይደል? እኔ ትንሽ ከሱ የተሻገረ እምነት ነው ያለኝ በኃይልሽ። በነገራችን ላይ አንተ አካል ጉዳተኛ ስለሆንክ የአካል ጉዳተኞች ፕሮግራም ብቻ መስራት አለበት ብዬ አላምንም። ልክ አሁን አንተ እንደውም አሁን ዲሴቢሊቲ ላይ እየመጣህ ነው እንጂ በጣም ማስተር የምታደርጋቸው ነገሮች አከብራለሁ። ሰዎች የራሳቸውን ዝንባሌ መከተል አለባቸው። ለምን የሚነዳው አካል ጉዳተኛ ስለሆነ መዝናኛ ለምን አይሰራው እንዴ? ስለዚህ እነዛ ነገሮች መሆን አለባቸው እያስባሉ። ግን ትልቅ እቅድ ገና አላቀርኩም ባይሽ እስካሁን ወደፊት እናየዋለን ማለት ነው። አብረን አይደለም። አሪፍ። በጣም አፍኪ ቲቪ ላይ ዛሬ ተመልካቾች እንግዲህ ከዝነኛው ጋዜጠኛ ገርለ ሚካኤል አበበ ቆንጆ ቆይታ አድርገናል። ቀረብትለው ነገር አለ ያልጠየኩ የዘለልኩት እንዲሁ አወራዋለሁ ብላ ያሰብኩ የተለየ ነገር ካለ የመጨረሻ አይደል? የለም ባይልሽ በጣም ደስ ብሎኛል። በጣም አመሰግናለሁ። አንተንም ገኒዬንም በጣም አመሰግናችኋለሁ። በርታ። ጥሩ እንደሚሆንልህ የዩቲዩብ ፕሮግራም ተስፋ አደርጋለሁ። ደግሞ ባለቤትም ከጀርባ ስላለች እሱ በብዙ ያበረታል። ያው ልጆችን ይባርክልህ። በጣም ደስ ይለኛል። አንደኛ ዓመታችሁን ስታከብሩ ኬክ ይዤ እመጣለሁ። ይሄ ፕሮሚስ ነው። ደስ ይለኛል። ስለዚህ ሌሎች የምናግዘው ነገር ካለ ለአፍኪ ምንም ምን ነገር የለበትም።
ስለሚታወቅ ቴንክ ዩ በጣም እናመሰግናለን። ተመልካቾች አብራችሁን ስለነበራችሁ ቀረጻውን ያካሄድ ነው እንደምታዩት በጣም በሚያምር ስቱዲዮ ውስጥ ነው። የብስራት ፕሮሞሽን ስቱዲዮ ነው። ተጠቀሙበት እንጂ ኑ እንጂ አይታድርጉት። ሜክሲኮ ብርሃን ለህፃናት ህንፃ 2ኛ ፎቅ ላይ ነው የሚገኘው። አብራችሁን ስለነበራችሁ በጣም እናመሰግናለን። ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። በሌላ ሾው ዳግም እንገናኛለን። ደህና ሁኑ።